ኤዲቲንግ ሁሉም ሰው በአሁኑ ሰዓት ኤዲቲንግ ምን ያህል እንደሚያዋጣና እንዴት ብዙ ብር ማግኘት እንደሚቻል ያወራሉ። ነገር ግን ማንኛቸውም እንዴት እንደጀመሩት፣ እንዴት ስራ እንዳገኙ እንዲሁም ደግሞ በዚህ ስራቸው ምን ያህል ገንዘብ ማግኘት እንዳቻሉ የሚያሳዩ ነው። ስለዚህ እኔ ያለፉትን 5 ወራት ሁሉንም አካውንቴን አጥፍቼ ቪዲዮ ኤዲቲንግ ብቻ ስሰራ ቆይቻለሁ። በዚህም ቆይታዬ 100 ቪዲዮ ኤዲቲንግ እሺ ሁላችሁም እንዳስተዋላችሁት ያለፉትን ጥቂት ወራቶች ከሁሉም የሶሻል ሚዲያ አካውንቶች ላይ ጠፍቼ ነበር። ምክንያቱም ክላስ ተጀምሮ ነበርና በዛ ላይ ትንሽ እየከበደኝ ስለነበር በዚህ ሁሉ ሰዓት አይዲያውን ጥቼ ከእንደገና ስክሪፕት ጽፌ ያንን አኒሜት አድርጌ ቮይስ ኦቨር ቀድቼ ኤዲት አድርጌ ከእንደገና አፕሎድ አድርጌ ከእንደገና ውጤት የመጠበቅ ታይም አልነበረኝም። ስለዚህ ባልፈልገው ሁሉንም አካውንቶቼን ላልተወሰነ ጊዜ መተው ነበር። እናም በእነዚህ ሁሉ በጠፋውባቸው ወራቶች ለጠየቃችሁኝ ሁሉ ከልብ ያመሰግናለሁ። ነገር ግን ይህንን መስራት አልቻልንም ተብሎ ደሃ ሆነን አንቀርም። ስለዚህ ይህን ሁሉ ሳልሰራ በቀላሉ ገንዘብ ማገኝበት ወይ ያስፈልገኝ ነበር። ለዚህም ደግሞ ያለኝ ብቸኛው አማራጭ ኤዲቲንግ ነው። አዎ፣ ምክንያቱም ቪዲዮ ኤዲቲንግ አንላይክ ዩቲዩብ ምንም አይነት አይዲያ፣ ስክሪፕት፣ ቮይስ ኦቨር ምንም አይነት ነገር አይፈልግም። ጀስት የተሰጠንን ቮይስ ኦቨር ወይም ሮ ፉቴጅ በቀላሉ በተሰጠን ታይም ኤዲት አድርጎ መስጠት ነበር። እናም ክፍያውም ደግሞ እጅ በእጅ ነበር። እናም ያደረግኩትንም እሱ ነበር። ስለዚህ የትኛውንም ነገር ከመጀመራችን በፊት በመጀመሪያ አክቹዋሊ ቪዲዮ ኤዲቲንግ መማር ነበረብን። እናም አብዛኞቻችሁ ቪዲዮ ኤዲቲንግ የት እንደተማርኩኝ፣ ምን ያህል ጊዜ እንደፈጀብኝ እንዲሁም ደግሞ ለኤዲቲንግ የትኛዎቹን ሶፍትዌሮች እንደምጠቀም እየጠየቃችሁኝ ነበር። ስለዚህ ባጭሩ ትዝ ይለኛል ድሮ ልጅ እያለን ልክ እንደ ማንኛውም ኢትዮጵያዊ የመጀመሪያው ስማርት ስልካችንን 9ኛ ክፍል ላይ ይገዛልናል። እናም ሁላችንም የመጀመሪያው ስልካችን ስናገኝ እንዳደረግነው ፍሪ ዋይፋይ ያለበት የተባለው ህንፃ ስር ሁሉ እየዞረን አዳዲስ ጌሞችን፣ ሙዚቃዎችን፣ ፊልሞችን ማውረድ ጀመረን። ከዛም ከትንሽ ጊዜ በኋላ እነ ዩቲዩብ፣ ላይኪ፣ ቲክቶክ እና ፌስቡክ እየታወቁ በመጡ ቁጥር እኛም የራሳችንን ቪዲዮ ሰርተን ለመፖስት ፈለግን። ስለዚህ ሁላችንም ዩቲዩብ ላይ ገባን። ሃው ቱ ኤዲት ቪዲዮስ የሚሉ የተለያዩ የህንዳውያን ቪዲዮችን አየን። ከዛ ቪዲዮ ኤዲቲንግ የተባሉትን እነ ፓወር ዳይሬክተር የሚባሉትን አፕሊኬሽኖችን አወረድን። ከዛ እነሱን እያየን ቪዲዮችን መሞከር ጀመርን። አለቀ። በቃ ቪዲዮች አለን። አዎ በቃ አዝናለሁ። ነገር ግን ምንም አይነት የወሰድነው ድብቅ የሆነ ቪዲዮ ኤዲቲንግ ኮርስ ወይም ደግሞ ገራሚ የሆነ የገዛ ነው አዲስ ፒሲ የለም። በቃ ቪዲዮ ኤዲቲንግ ማለት ያላችሁን ሀሳብ፣ የተለያዩ ቪዲዮዎችን፣ ፎቶዎችን አንዳንድ ጊዜ ከት አኒሜት በማድረግና ቴክስቶችን በመጨመር መግለጽ ማለት ነው። አለቀ። ስለዚህ ከእናንተ የሚጠበቀው ከት ማድረግ መቻል፣ አኒሜት መጨመርና እንዲሁም ደግሞ ሌየሮችን ሃንድል ማድረግ መቻል ብቻ ነው። ስለዚህ ያላችሁን ስልክ ወይም ደግሞ ገራሚ ፒሲ ያዙ፣ ዩቲዩብ ላይ ግቡና የተለያዩ ኤዲቲንግ ቪዲዮዎችን እዩ። ከዛ እነሱን ደግሞ ቀጥታ በስልካችሁ ላይ ለመሞከር ሞክሩ። በቃ እኛም ያደረግነው እሱኑ ነበር። እናም እዚህ መድረስ ችለናል። ነገር ግን እናንተ የቪዲዮ ኤዲቲንግ ቪዲዮ እንድሰራላችሁ ከፈለጋችሁ ጀስት ኮሜንት ሴክሽን ላይ ግቡና ኤዲቲንግ ብላችሁ ከእሳት ኢሞጂ ጋር አስቀምጡ። ከዛ በኋላ 100 ከደረሰ እንደሱ ቀጣይ ቪዲዮ ኤዲቲንግ ቪዲዮ ሰራላችኋለሁ። እናም እሳቷ ግዴታ ነች። ፋየር የግድ መኖር አለባት። ስለዚህ ኤዲቲንግ ቼክ አትሊስት ከት ማድረግና እንዴት ቪዲዮዎች እንደምንጨምር አውቀናል። አሁን ጥያቄው እንዴት ስራ እናገኛለን ነው። ስለዚህ በመጀመሪያ ኤዲቲንግን ከቻልኩ በኋላ የመጀመሪያ ያደረግኩት ነገር የምሰራቸውን ቪዲዮዎች ቀጥታ ዩቲዩብ ላይ መልቀቅ ነበር። እናም በሰዓቱ ይህንን አስቤበትም ወይም ደግሞ ገንዘብ ለማግኘት ብዬ ባላረገውም፣ ነገር ግን በህይወቴ ከወሰንኳቸው ትልቅ ውሳኔዎች ውስጥ አንደኛው እሱ ነበር። ምክንያቱም አብዛኞቻችን የምንሳሳተው እዚህ ጋር ነው። ሁላችንም ሌሎች ሰዎች ሊሰሩት የማይችሉት በመማር ሊሆን ይችላል ወይም ደግሞ በተፈጥሮ ስላደግንበት ብቻ የምንችላቸው የተለያዩ ስኪሎች አሉ። ስዕል መሳል ሊሆን ይችላል፣ ሙዚቃ ማቀናበር ሊሆን ይችላል፣ ወይም ደግሞ በወንድሞቻችን ላፕቶፕ የተለማመድነው ኮዲንግ ሊሆን ይችላል። ነገር ግን ሌሎች ሰዎች እኛ የምናውቀውን 10% ብቻ አውቀው ሺዎች የሚቆጠሩ ገንዘቦችን ሲሰሩበት፣ እኛ ግን ይህን ሁሉ እውቀት ይዘን እቤታችን ተቀምጠናል። ይህም ደግሞ ጥፋቱ የማን ነው? የእኛ ነው። ይኸውላችሁ በጣም ብዙ ሰው የእናንተን ስኪልና የእናንተን ስራ ይፈልገዋል። ነገር ግን እቺ ዓለም በጣም ትልቅ ነች። ሚሊዮኖችና ቢሊዮኖች የሚቆጠሩ ህዝቦች ይኖሩባቸዋል። ስለዚህ እናንተ ስራችሁን አውጥታችሁ እስካላሳያችሁ ድረስ እንዴት ነው መኝታ ክፍላችሁ አልጋ ስር የለጠፋችሁትን አንዲት ስዕል እኛ እንድናገኘው የምትጠብቁት?
እኛን እርሱን እናታችሁ እንኳን እኮ እናንተ ስል እንደምትስሉ አታውቅም። ስለዚህ የሆነ ነገር ቻላችሁ በጣም አሪፍ፣ ነገር ግን ያንን አሁን የቻላችሁትን ነገር ለዓለም ማሳየት አለባችሁ። እናም እኔም በሰዓቱ ቪዲዮዎችን ዩቲዩብ ላይ ስለቃቸው አላስተዋልኩትም ነበር። ነገር ግን ይሄ በጣም ትልቅ ያደረኩት ነገር ነበር። ምክንያቱም በሰዓቱ 10 ሰው ወይም ደግሞ 20 ሰው ብቻ ቢያየውም እነዚህ 20 ሰዎች እኔ ቪዲዮ ኤዲቲንግ እንደምችል ያውቃሉ ማለት ነው። እናም እነዚህ 10 ሰዎች ድንገት አንድ ቀን ቪዲዮ ኤዲተር ቢፈልጉ ቀድሞ ማንን የሚጠይቁ ይመስላችኋል? እኔ። ምክንያቱም ኦልሬዲ ቪዲዮ እንደምችል ያውቃሉ። እናም አሁን ደግሞ እድሜ ለሶሻል ሚዲያ የምችሉትን ነገር ለማሳየት በጣም ወርቃማ ጊዜ ላይ ያለ ነው። ምክንያቱም አንዳንዶች መደነስ ይችላሉ፣ ይሄው እየደነሱ ይገኛሉ። አንዳንዶች መስፈን ይችላሉ፣ ይሄው እየዘፈኑ ይገኛሉ። አንዳንዶች መቀለድ ይችላሉ፣ ይሄው ቀልዶቻቸውን እያየንላቸው ነው። እንግዲያውስ ሌዲስ ኤንድ ጀንትልሜን እኛ ደግሞ ኤዲት ማድረግ እንችላለን። ሐሳቡ ገብቷቸዋል። ስለዚህ ኤዲቲንግ ቼክ፣ አዎ ቪዲዮ ኤዲት ማድረግ እንችላለን። እንዲሁም ደግሞ ስራዎቻችን ማሳየት እንችላለን። ቼክ፣ የተለያዩ ያዘጋጀናቸው ቪዲዮዎች አሉ። አሪፍ። ነገር ግን አሁን ጥያቄው እንዴት እነዚህን ክላይንቶችን ማግኘት እንችላለን ነው። ምክንያቱም ይህን ሁሉ ቪዲዮዎች ጀስት ራሳችን ለማየት አይደለም የሰራ ነው። የሚቀጥሩንና በገንዘብ የሚገዙን ሰዎች ያስፈልጉናል። ስለዚህ በመጀመሪያ ስራዎቻችንን ሰርተን የተለያዩ ሶሻል ሚዲያዎች ላይ እንደምንችላቸው ካሳየን በኋላ ይሄ ራሱ የተለያዩ ከስተመሮች እየመጡ እንዲጠይቁንና በዚህም ስራ እንድንጀምር ያደርጉናል። ነገር ግን ሁሉም ክላይንቶች ቀጥታ ይመጣሉ ማለት አይደለም። ወደ አንዳንዶቹ ራሳችን መሄድ ይጠበቅብናል እና ለዚህም ደግሞ በጣም አሪፍ የሚባሉት የፍሪላንስ ሰርቪሶችና ኤጀንቶች ናቸው። ከዚህ በፊት ስለነዚህ እንደሰማችሁ እርግጠኛ ነኝ። የተለያዩ አፕወርክ፣ ፋይቨር እንዲሁም ደግሞ ቴሌግራም ላይ ያለው አፍሪ ወርክ ራሱ በጣም ለእንደዚህ አይነት አሪፍ ኦፖርቹኒቲዎች ናቸው። ምክንያቱም የእኛን ስራ የሚፈልጉ የተለያዩ ስራ እንዲሰራላቸው የሚፈልጉ ክላይንቶች አሉ። እናም የተለያዩ የሚፈልጉትን አይነት ስራ በተለያየ መንገድ እነዚህ ፕላትፎርሞች ላይ ይፖስታሉ። ከእናንተ የሚጠበቀው እነዚህ ፕላትፎርሞች ውስጥ ገብታችሁ እናንተ የምትችሉትን ከእናንተ ጋር የሚሄደውን እና ደግሞ በእናንተ ስኪልና በምትፈልጉት መጠን የሚከፍላችሁን ስራ ፈልጋችሁ ለዛ አፕላይ ማድረግ ነው። ከዛ አፕላይ ካደረጋችሁ በኋላ ሰዎች የእናንተን ስራ ያዩዋቸዋል። የሚስማማቸው ከሆነ ያንን ክፍያ ከፍሏችሁ እንድትሰሩላቸው ያደርጓቸዋል ማለት ነው። እናም ለዚህም ደግሞ እኔ ከዚህ በፊት አፕወርክ ጀምሬ እንዴት በቀላሉ ፒሲ ሳልገዛ በፊት ስልኬን ብቻ በመጠቀም እንዴት ስራ አግኝቼ የተለያዩ ቪዲዮ ኤዲቲንግ እየሰራው $7 እንዳገኘው አሳይቻችኋለሁ። እናም እሱን ቪዲዮ ካላያችሁት ከዚህ ቪዲዮ ከጨርሳችሁ በኋላ ቼክ ማድረግ ትችላላችሁ። ነገር ግን እስከዚህኛው ደቂቃ ድረስ ቪዲዮን ካያችሁ አንድ ሌላ ክላይንት የምታገኙበትን አንድ ሚስጥር ልንገራችሁ። ይህንን እኔ ብዙም አላምንበትም ነበር፣ ብዙም ሞክሬውም አላውቅም። ነገር ግን በሚገርም ሁኔታ ሰዎች እኔ ላይ ሞክረውት የተሳካ ነገር ነው። እናም በጣም እንደሚሳካ እርግጠኛ ነኝ። ይህም ደግሞ ክላይንቶቹን ቀጥታ ራሳችሁ ማናገር ነው። የተለያዩ ዩቲዩበሮች አሉ፣ ቲክቶከሮች አሉ እና የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ የተለያዩ ሰዎች፣ ስኬታማ ሰዎች አሉ። ከእናንተ የሚጠበቀው ሄዳችሁ ሃይ እንደዚህ ብሰራለ ምን ይመስላል ብላችሁ ማናገር ነው። እናም ይሄ በመጀመሪያ ሲሰሙ በጣም ሲምፕል ነገር ሊመስል ይችላል። ነገር ግን እኔ ቪዲዮዎችን ኤዲት እያደረኩ ባለው ሰዓት ላይ የተለያዩ ሰዎች እየመጡ ባይዘው ኤዲት እንዲያደርጋሉ ብለው ኤዲት ያደረጓቸውን ቪዲዮዎችና እንዲሁም ፖርትፎሊዮአቸውን በቴሌግራም እና በኢንስታግራም ይላኩልኝ ሰዎች አሉና አይቼ ምንም አልመሰለኝም። እኔ ምክንያቱም ኤዲተር አልፈልግም ነበር፣ በሰዓቱ ራሴ ኤዲተር ነበርኩና ችላ ብያቸው ነበር። ነገር ግን የሆነ ሰዓት ላይ የፈተና ሰሞን ላይ ኤዲቲንግ ስራ በጣም ሲበዛብኝ ኤዲተር ፈለጉ እና መጀመሪያ ያሰብኩት እና ማንን ይመስላችኋል? እነዚህ ኮንታክት ያደረጉኝን ሰዎች። እናም ቀጥታ ስራ የሰጧቸውም ለነዛ ነው። ምክንያቱም ኦልሬዲ እነዚህን አግኝቻቸዋለሁ። እናም ከምታስቡት በላይ በጣም ብዙ ሰው ኤዲተር ቸግሮታል። ይህ ማለት ዝም ብላችሁ እየሄዳችሁ ሃይ እያላችሁ አስቸግሩ ማለት አይደለም። ነገር እንደምትችሉ በተለይ የእነሱን ቪዲዮ ማሻሻል እንደምትችሉ ከተማመናችሁ ጀስት የእነሱን አንዱን ቪዲዮ ከዩቲዩብ ላይ አውርዱትና በሚገርም ሁኔታ ኤዲት አድርጓችሁ ላኩላቸው። ኢቭን ለእኔ ራሱ ብትልኩልኝ ዝግጁ ነኝ። የምሬ ነው። እኔ ራሱ ቪዲዮ ኤዲተር ፍለጋ ላይ ነኝ። ስለዚህ ማንም ይህንን መሞከር የምትፈልጉ ካላችሁ ጀስት ይህን ቪዲዮ አውርዱትና ቮይስ ኦቨሩን ለይታችሁ ራሳችሁ ገራሚ ይሆናል በምትሉት መንገድ ኤዲት አርጋችሁ ኢንቦክስ አድርጉልኝ። ከእናንተ ጋር ማውራት እንችላለን። ስለዚህ ከዚህ ሁሉ በኋላ ቪዲዮ ኤዲቲንግ ቻልን፣ እንዲሁም ስራዎቻችንን ማሳየት ጀመረን፣ እንዲሁም የተለያዩ ክላይንቶችን አገኘን። ከዚህ ሁሉ ስራ በኋላ እውነትም ኤዲቲንግ ያዋጣል? እንግዲያውስ እውነቱን ለመናገር በጣም አሪፍ ነው። ምክንያቱም የመጀመሪያውን ክፍዬን ያገኘሁት ቀጥታ ከዩቲዩብ ላይ አይተውኝ በቴሌግራም ኢንቦክስ ያደረጉኝ ሰዎች ነበሩና በሰዓቱ ብዙም ስለማልችልም ግራ ስለገባኝም በቪዲዮ 300-500 ብር ነበር የምቀበለው። ነገር ግን ቀስ በቀስ ኤዲቲንግም እየቻልኩም እንዲሁም ደግሞ የተለያዩ ክላይንቶችን እያገኘው እኔም ደግሞ ዋጋ እያስጨመርኩኝ መጣሁኝ። ከዛ በኋላ ከትንሽ ጊዜ በኋላ
በትንሹ ለአንድ ቪዲዮ ከ1000 እስከ 2500 መቀበል ጀመረ። እንዲሁም በአንድ ደግሞ 2-3 ክላይንቶች የምቀበልበት ሰዓት ነበር። እንዲሁም የሆነ ሰዓት ላይ ኮንትራት ፈርሜ በወር መስራት ጀምሬ ነበር እና በየሳምንቱ ከ3 እስከ 5 አንዳንዴ 6-7 ቪዲዮ በየቀኑ አንዳንድ ቪዲዮ እየሰራው ነበር። ምንም እረፍት አልነበረኝም። ይህም ደግሞ ሾርትና አዶችን አይጨምርም፣ ቀጥታ ሎንግ ፎርም ቪዲዮዎችን ብቻ። እናም ይህም ደግሞ በየሳምንቱ ከ3000 እስከ 6000 አገኝ ነበር። ይህም በወር ማለት ከ12000 እስከ 24000 አገኝ ነበር ማለት ነው እና ይህም ደግሞ በጣም ገራሚ ነው። ምክንያቱም ስቲል ግቢ ውስጥ ነበርኩ፣ የግቢ ተማሪ ነኝ። ይህም ደግሞ ቀን ክላስ ስለመማር ያለኝ አማራጭ ማታ ከ11 ሰዓት ከ12 ሰዓት ጀምሮ እራት ተበልቶ እስከ ሌሊት 8 ሰዓት ነው ቪዲዮዎችን የምሰራቸው፣ ቀን ታይም ስለሚጋጭ። እንዲሁም ደግሞ ፈተና ሲኖርብኝ እንዳልኳችሁ ለሌሎች ኤዲተሮች እሰጣቸውና ከ2 ቀን ከ3 ቀን በኋላ እየተመለስኩ ነበር ስሰራ የነበረውና ከክላሴ ምንም አልተቋረጠብኝም። ስቲል ደግሞ ገንዘብ ምንም አልተቋረጠብኝ። ጀስት ታይም ኮንሱም የማድረግ ጉዳይ ብቻ ነበር። እናም በዚህ ሁሉ በጣም ገራሚ ቆይታ ነበረኝ እና በዚህ ሁሉ 5 በጠፋውባቸው 5-6 ወራት ውስጥ ወደ 125 ምናምን ሺህ ብር ሰርች እንዴ በጣም ብዙ ብር እኮ ነው። ታዲያ ቆይ ይህን ሁሉ ብር ምንድን ነው ያደረግኩት? በፈጣሪስ። እናም ስለ ብሩ ስለ ራሴ ይጨነቃሉ፣ ችግር የለውም። ነገር ግን ማንኛውም ኤዲተር መስራት ለምትፈልጉ ሰዎች እውነትም ታይማችሁን ኮንሱም ያደርጋል እንጂ ትክክለኛውን ክላይንት እስካገኛችሁ በትክክለኛው መንገድ እስከሄዳችሁ ድረስ በጣም አንድ ትክክለኛ ስራ መሆን የሚችል ነገር ነው። እናም አበረታቷቸዋለሁ። እናም ይህን ከዚህ በፊት አፕወርክ ላይ ጀምሬ በዚህ እንዴት ስራ እንዳገኘው ማየት የምትፈልጉ ከሆነ ይህኛውን ቪዲዮን ቼክ ማድረጋችሁን አትርሱ።